አንድ ሰው ተውባ ታሪክ ይህ ሰው ማሊክ ኢብኑ ዲናር ይባላል ትልቅ ዓሊም ናቸው ይህ ዓሊም ማሊክ ኢብኑ ዲናር ከሰለፉ አኢማዎች ውስጥ ከታቢዒኖች ውስጥ ትልቅ ኢማም የነበሩ ናቸው ማሊክ ኢብኑ ዲናር ህይወታቸውን እንዴት እንደጀመሩ ሲናገሩ ምን ይላሉ ህይወቴን በስካር መስክርና የጠፋሁኝ የጀመርኩት ይላሉ ህይወቴ በቃ መስከር መጠጣት መዝለል ነው ማሊክ ኢብኑ ዲናር ማለት ትልቁ ኢማም ናቸው ከሰለፎች ውስጥ በጣም ትልቁ ዛሂድ ተብለው የሚታወቁ ኢማም ናቸው ይህ ኢማም ምን ይላሉ ህይወቴ እየሰከርኩ ነው የጀመርኩት ይላል አንዴ ከእለታት አንድ ቀን ሚስት አግብቼ ልጅ መውለድን ተመኘው ፈለኩ ይላል ከዛ በኋላ ምን አደረኩኝ ሚስት አገባውና አላህ አንዲት ሴት ልጅ ሰጠኝ ይላል فسميتها فاطمة بي سمان سيمكات فاطمة الكات سمان كذا فاطمة يادقي ستمتا لبي ود إيمان يقرب متا ይላል ተግባባን ወንጀል መስራት እየተው ውጭ መተጣውን መጠጥ ቤት ይዤ መግባት ጀመርኳል ፋጢማን ጭኔ ላይ ቁጭ አድርጌ ነበር መተጣው ይላል ግን ያኔ ሙሉ ይሰግዳሉ ከዛ ፋጢማ አንዴ ቁጭ ብዬ ያለው 2 አመት አይሞላትም ነበር ይላል መተጣው መጠጥ መጣ በእጇ ገፍታ ደፋችብኝ እኔ ያኔ አልኩ ይህ የፋጢማ እጅ አይደለም አልኳል የማን እጅ ነው የአላህ Subhanahu Wa Ta'ala እጅ ነው ተው ያለኝ ነው በሷ እኮ ይተረዳዋል ከዛ ፋጢማ 3 አመት ሞላት ይላል በጣም ምታጓጓ ህፃን ልጅ ነበር ይችላል ፋጢማ 3 አመት ሲሞላት አንድ መጥፎ ክስተት ተከሰተ ይላል فقد ماتت ፋጢማ መወዳት ልጄ ሞተችብኝ ይላል አልቻልኩትም ትግስቴ የለኝም ነበር አሉ ከነበርኩበት መጥፎ ባህሪ የበለጠሁኝ የተመለስኩ ይላል መጠጣት መስከር ጀመርኩ ይላል በንዴት ትግስት አልነበረኝ ከዛ አንድ ቀን ይላሉ ሸይጣን መጣና ምን አለኝ ለተስኩረነ اليوم سكرة ما سكرتها من قبل አለኛ ዛሬ ሰክረው ማታቆን ስካር መስከር አለብህ አለኛ እኔም በቃ ሻልኩት ሸይጣን ስጠጣ በጣም ስጠጣ በስካር መንፈስ ህልማይን የለየተ መሽገርገር ጀመረ ያሉ ከላይ ወደ ታች ከዛ ወደኩና አንድ ለተውባ ብር የከፈተልኝ ህልማየው ይላል ልክ ተኝቼ ያሉ ከአነል ቂያመተ ቀድ ቃመት ቂያማ የቆመ መሰለኝ አላህ በህልም ነው የሚያሳያቸው ፀሐይቱ ጠቁራለች ሰው ለአላህ ፊት ላይ ተሰብስቧል ባህሩ ይነዳል ወኢዘል ቢሃሩ ፉጅራት እዛ ሰው መሃል محشر الله ፊት ላይ ቆመን ተጣሪ ከአላህ በኩል ተጣሪ ይጣራል ምን ያለ ይጣራል ያ ፉላን ابن ፉላን እከሌ የከሌ ለጆይ ውጣ ለአላህ ለሂሳብ ለመተሳሰብ ብሎ ይጣራል ልክ ያ ሰውዬ እንዲህ ብሎ ሲጣራ يتغير وجهه اسودا ፊቱ ክስም ይላል በጽልመት ልክ ሰው ሲጠራ ቆየና የኔ ስም ተጠራል ማሊክ ኢብኑ ዲናር اخرج للعرض على الله ከአላህ ፊት ለመቆም ውጣ ተባልኳል ያኔ ሰው እንዳለ አካባቢ ይጠፋኝ ይላሉ ህልማቸውን ታሪካቸው ላይ ሲጠቅሱ ከዛም ከፊት ለፊቴ ረጅም ትልቅ ዘንዶ ያባረ ይገባሉ እኔ ስሮጥ እሱ ሲከተለኝ አንድ ሽማግሌ መንገድ ላይ ያገኘ በእድሜ ገፋ ዱላ የተመረከዘ ከዛኔ ምን አልኩት ያን ሽማግሌ አንከዝኒ እባካ አድነኝ ስለው ትክ ብሎ አየኝና እኔ ሽማግሌ ነኝ እንዴት ብዬ ነው ማድነ እስኪ ትድን ከሆነ በዛ አካባቢ ሩጥ አለኛል መሮጥ ጀመርኩ ያባብ ይከተለኛል ከኋላዬ ሲከተለኝ ስደርስ ሳት ነው ከፊት ለፊቴ قلت أفر من الثعبان لألقيها في النار ከእባብ አምልጬ ሳት ውስጥ ራሴ ልጥን አይሆንም ማልኩና ዙሬ ሮጥኳል ስሮጥ ያን ሽማግሌ ዙሬ ያገኘሁት ይላሉ ህልማቸው ላይ ነው ሱብሃንአላህ ከዛ ያን ሰው መጥቼ አንሽዱከ አላህ አንከዝኒ በአላህ ይሁን ባድነኝ ስለው እገዘኝ እርዳይ ስለው አለቀሰ ለሁኔታዬና ምን አለኝ እንዴት ብዬ ላድን ልጄ እኔ ደካማ እንደምታየኝ እስኪ ትድን ከሆነ ወደዛ ተራራ ሮጥ አለኛ ወደዛ ተራራ መሮጥ ጀመርኩ ይላሉ ስሮጥ ከተራራው ላይ ህፃናት ተሰብስበዋል ከዛ ህፃናቶች ምን ብለው ይጣራሉ ያ ፋጢማ አንቂዲ አባኪ ይላሉ ፋጢማ ወይ አባትሽን እባብ ሊበላው ነው አድኝ ይሏታል ይሄን ሲጣሩ እኔ ልጄ ለካ በ3 አመቱ የሞተችብኝ ልጅ አለኝ ልታድነው ነው ደስ ያለኝ ወደ ተራራው ሮጣለሁ ልክ ተራራው ላይ ሲደርስ እኔም በቀኝ እጇ ይዛ እባቡ እንዲያርጋ ጣለችው ፋጢማ ይላሉ
ከዛ ዱንያ ላይ አደርጋት እንደነበር ጉልበቴ ላይ ያስቀመጥኳትና ታወራ ይጀምር ያ አባቴ እንዴት ናለች ከዛ ልጅ ሆይ እስኪ ንገረኝ ይሄ ወይ ቆየንና ያ የሚያሯሩጠኝ ምንድነው አልኳት አንተ አባቴ ይኮ ዱንያ ላይ ስትሰራው የነበረው ወንጀል ነው ያከታተለ ሊበል አንተን ያወፈርከው እንዲያደርገ ይሄ ወንጀሌ ነው እሺ ያነሳ ሽማግሌ ሰውዬ ምንድነው ذاك عملك الصالح ያማ ኸይር ስራህ ነው ግን ደካማ ነው ሊያድንህ አልቻለም አንተ አደከምከው እንዲያደርገ ከዛ በኋላ አንድ ቁርአን ቀራችልኝ አለ ምን የሚል አለም ያኒ للذين آمنوا أن تخشع قلوبهم لذكر الله ለእነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰም ወይ የሚለውን አያት አንበበችልኝ ይላል ልክ እኔም ከንቅልፌ እየጮህኩ ተነሳው ይላል ነዓም አነ الوقت يا رب አው ጊዜው ደርሷል ጌታዬ እያልኩ ያለቀስኩ ተነሳውና ሻወር ወስጄ ታጠብኩ ዷረኩና ወደ መስጊድ መሄድ ጀመርኩ ይላል መስጊድ ገብቼ ሱብሂ ስሰግድ ኢማሙ የመስጂዱ ኢማም ራሱ እቺን ምዕራፍ እየቀራት ነበር አለም ያኒ للذين آمنوا أن تخشع قلوبهم لذكر الله وتبت إلى الله ወደ አላህ አልቅሼ ተመለስኩ ይላል ለዛኑ ከዛ በኋላ ትልቅ ኢማም ሆነው ትልቅ ህዝቡን ሰብስበው የሚያስተምሩ ኢማም ታላቅ ዓሊም ሆነው ወጡ እና መስጂዱ በር ላይ ህዝብ ከወጣ በኋላ ይቆሙና ያ አብዱል ዓሲ ቱብ ኢላ አላህ ይሉ ነበር ሁሌ ማታ አንተ አላህን ያመስክ ባሪያው ወደ ጌታ ተመለስ እያሉ የሚያለቅሱ ኢማም ነበሩ ማሊክ ኢብኑ ዲናር አንዴ በጣም የሚገርማችሁ ይህ ኢማም ትልቅ ዓሊም ከሆኑ በኋላ ቤታቸው ውስጥ አንድ ቀን ዚክር ያደረጉ ይያለ አንድ ሌባ ሊሰርቅ ገባ ቤታቸው ሌባ ሲገባ እሳቸው በጥግ ነበሩና ያስተውሉታል ምን እንደሚሰርቅ ያ ሌባ ሲፈልግ የሚሰርቀው አጣ ቤታቸው ምንም የለም መረረውና ተቆጥቶ ሊወጣ ሲል ምትሰርቀው አጣ ነው እንዴ ያሉት አው ቤት የለው ማለት እሱ ደግሞ ደፋር እና እንግዳ የሚሰረቅ ልስጣሉትና የውዱሃ ዱዓ አድርገው ሰጡት እስኪ ዱዓ መጀመሪያ ውዱሃ አድርገው መጀመሪያ ውዱሃ አድርገ ረካዓተን ሰገደ እጁን ያዙትና መስጂድ ይዘው ተዱ አብራቸው እሳቸው ተከትለው ሰገደና ሲያበቃ እሳቸው እንዲ ወንበር ላይ ቁጭ ብለው ህዝቡ ማስተማር ሲጀምሩ እሱን አምጥተው ጎናቸው ቁጭ አረጉት ህዝቡ የመስጂዱ ሰው ተገርሟል ከኢማሙ ማሊክ ኢብኑ ዲናር ጥግ የተቀመጠው ምን አይነት ዓሊም ነው ይታገሪ መጣ እንግዳ ነው ብሎ ህዝቡ በትኩረት እንዲያስተዋውቋቸው ፈልጎ ያ ኢማም ምን ذاك الرجل ይሰው ማን ነው አሏቸው አስተዋውቀን እንጂ قال اما هذا جاء ليسرقنا فسرقناه እቺማ ማታ ልሰርቀን መጣኛ ሰርቀናት ነው ማሊክ ኢብኑ ዲናር እንደ አይነት ትልቅ ኢማም ተውባ ሽሩጡን አሟልተ እንዲ ነው ሞነ ደግ ሰው ከዛ በኋላ ያ ወንጀል አዲስ ፍጡር አዲስ ሰው